ምልክት ሲኖረው ፓወር በተኑ ቢጫ ምልክት ካለው ፋኑ እየተነሳ የሚጠፋ ከሆነ ኮምፒውተሩ ብርት እያለ ጥፍት የሚል ከሆነ ወይም ደግሞ ኮምፒውተሩ ዝም ብሎ የሚበራ ከሆነ ሲስተም ዩኒቱ ዝም ብሎ የሚሰራ ከሆነ ግን ዲስፕሌይ ላይ ምንም አይነት ነገር የማታይ ከሆነ ለዚህ ተጠያቂው ማን ነው? የኢንፑት ሁለት ፕሮግራም አለን ማለት ነው። አንደኛው ፕሮግራም የባዮስ ፕሮግራም ነው። ሌላኛው ደግሞ የኦፕሬቲንግ ሲስተም ፕሮግራም እንለው ነው። ኦፕሬቲንግ ሲስተሙ ሃርድ ዲስክ ላይ የሚጫን ነው። ባዮስ ፕሮግራሙ ደግሞ አይሲዎች ላይ የሚጫን ነው። አይሲዎች ላይ የሚጫን ሆኖ የሁለቱ ስራዎች ይለያያል። አሁን ለምሳሌ የኦፕሬቲንግ ሲስተም ሳይሆን ሞስፌት አይሲ ስትል ይሄ ቁጥሩን ታየዋለህ። የባዮስ አይሲ ግን ሲባል ባዮስ አይሲዎች አንዳንዶቹ ኤምኤክስ ብለው ይጀምራሉ። ብዙ አይነት እንትኖች ናቸው ያሉት። ያንን የሚያመርት ፋብሪካ ነው ያለው እና የዛን ካምፓኒ አይሲዩ የሚያመርተውን